ዛሬ የምንጀምረው የሰው ልጅ ልብ ሲመኝና ሲፈራው በኖረ አንድ ታላቅ ምስጢር ነው። ነቢያት የተናገሩለት፣ መላእክት ያበሰሩለት፣ ሐዋርያትም ሕይወታቸውን ሰጥተው የሰበኩለት ምስጢር ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ክቡር ዳግም ምጽአት። ዛሬ በዚህ ቪዲዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ ከመጽሐፍ ቅዱስና ከቅዱሳን አባቶች አንድምታ ጋር እንዴት እንደሆነ በሰፊው እንመለከታለን። ይህ መረጃ ብቻ ሳይሆን የነፍሳችን ጉዞ ነው። እስከ መጨረሻው ይከታተሉ። ያላችሁት ከገሊላ ቃና የዩቲዩብ ቻናል ላይ ነው። ሰብስክራይብ በማድረግ ቤተሰብ መሆን አይዘንጋ። መልካም ቆይታ። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ሲኦልን ማርኮ ለሐዋርያቱ ከተገለጠ በኋላ ወደ ሰማይ ለማድረግ ተነሳ። በደብረ ዘይት ተራራ ላይ ከእናቱ ከቅድስት ድንግል ማርያምና ከሐዋርያቱ ጋር ነበር። ከባረካቸው በኋላ ቀስ ብሎ ከእነሱ ተለይቶ ወደ ላይ ወደ ሰማይ ማድረግ ጀመረ። በዓይኖቻቸው በመደነቅና በናፍቆት ተውጠው ሲከተሉት ደመና ተከናንቦ ከዓይናቸው ተሰወረ። ልክ በዚያን ጊዜ ሁለት መላእክት ነጫጭ ልብስ ለብሰው በአጠገባቸው ቆሙ። የተናገሩትም ቃል ለትውልድ ሁሉ የማይጠፋ ተስፋ ነው። እንዲህ አሏቸው፣ የገሊላ ሰዎች ሆይ ወደ ሰማይ እንዲህ ተነጥቆ ሲወሰድ ያያችሁት ይህ ኢየሱስ ወደ ሰማይ ሲሄድ እንዳያችሁት ዳግም እንዲሁ ይመጣል። ይህ የመላእክት ምስክርነት ነው፣ የውሸት ተስፋ አይደለም። እርሱ ራሱ በወንጌል ሲናገር የሰው ልጅ በአብ ክብር ከመላእክቱ ጋር ይመጣልና ያን ጊዜም ለእያንዳንዱ እንደ ሥራው ዋጋውን ይሰጠዋል ብሏል። ሐዋርያው ቅዱስ ጳውሎስም ለዕብራውያን ሲጽፍ እንዲሁም ክርስቶስ የሚጠብቁትን ለማዳን ሁለተኛ ጊዜ ይገለጣል ሲል አረጋግጧል። ቅዱስ ዮሐንስ አፈወርቅ ይህንን ሲያብራራ የመጀመሪያው ምጽአት በድህነትና በትሕትና ነበር፣ ሁለተኛው ግን በማይነገር ክብርና ግርማ ነው ብሏል። በመጀመሪያም መጥቶ ያዳነንን አምላካችንን ካላወቅነው በሁለተኛው ሲመጣ እንደ ፈራጅ ነው የምናገኘው። ምልክቶቹን ለማወቅ አሁን ወደምንኖርበት ዘመን እንምጣ። ጌታ ከመምጣቱ በፊት የሚሆነውን ለማወቅ ሁላችንም ጉጉት አለን። ብዙዎች ምልክቱ ምንድን ነው ብለው ይጠይቃሉ። ጌታ ራሱ በማቴዎስ ወንጌል ምዕራፍ 24 ላይ ምልክቶቹን በግልጽ አስቀምጧል። አሁን ዓለምን ብትመለከቱ እነዚህ ምልክቶች በከፍተኛ ድምፅ እየተናገሩ ነው። የመጀመሪያው ምልክት ሐሰተኛ ክርስቶሶች። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በየዘመኑ እኔ ነኝ የሚሉ ውሸታሞች ተነስተዋል። ነገር ግን ክርስቶስ እንዴት እንደሚመጣ ሲነግረን መብረቅ ከምስራቅ እስከ ምዕራብ እንደሚታይ ነው። በምድረ በዳ አይደለም፣ በድብቅም አይደለም። ሁለተኛው ምልክት ጦርነትና ብጥብጥ። ሕዝብን በሕዝብ ላይ መንግሥትን በመንግሥት ላይ ይነሳልና። ሰላም ከምድር የተሰወረ ነውን? ዓለም በአንድ በኩል ፍቅርን ስትናገር፣ በሌላ በኩል በጦርነት ትታመሳለች። ሦስተኛው ምልክት ረሃብ፣ ቸነፈርና የምድር መናወጥ። ተፈጥሮ ራሷ እያቃተተች ነው። ያልተለመዱ በሽታዎች፣ ያልተጠበቁ የምድር መንቀጥቀጦች፣ እነዚህ ሁሉ ጌታ የምጥ ጣር መጀመሪያ ያላቸው ምልክቶች ናቸው። አራተኛው ምልክት ትልቁ ስደትና የፍቅር መቀዛቀዝ። ከአመፃም ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። ይህ ዛሬ ከሁሉ የሚያስደነግጠን ምልክት ነው። የተፈጥሮ ፍቅር እየጠፋ ነው። ሰዎች ለራሳቸው ብቻ የሚኖሩበት ዘመን ላይ ነን። ነገር ግን ከእነዚህ ሁሉ ምልክቶች ሁለቱ አስከፊዎች አሉ። አንደኛው የአመፅ ሰው ወይም አንታይ ክራይስት መገለጥ ነው። ቅዱስ ጳውሎስ የኃጢአት ሰው ወይም የጥፋት ልጅ ሲል ይጠራዋል። እርሱ ራሱን ከአምላክ በላይ የሚያደርግ፣ በእግዚአብሔር ቤተ መቅደስ ተቀምጦ እንደ አምላክ ራሱን የሚያሳይ፣ በውሸት ተአምራትና ምልክቶች ብዙዎችን የሚያስት ጠላት ነው። ለዓለም ሰላምንና አንድነትን እንደሚያመጣ አድርጎ ያታልላል። ነገር ግን ፍጻሜው ጥፋት ነው። ሁለተኛው ደግሞ ከአመፅ ሰው በፊት ኤልያስና ሄኖክ ሰዎችን ወደ ንስሐ ለመጥራት መምጣታቸው ነው። ቤተ ክርስቲያን እንደምታስተምረን እነዚህ ሁለት ቅዱሳን ሞትን ሳይቀምሱ በሕይወት ያሉ ናቸው። እግዚአብሔር ከመጨረሻው ፍርድ በፊት በምሕረቱ እንዲህ ያለውን ትልቅ የንስሐ ዕድል እንደሚሰጥ ያስረዳል። ይህንን ስንሰማ እግዚአብሔር አንድም ነፍስ እንኳን እንድትጠፋ እንደማይፈልግ እንረዳለን።
ሁሉም ሲፈጸም ሰዎች ሰላም ነው ባሉ ጊዜ ሰዓቱ ሳይታወቅ ይመጣል። መጽሐፍ እንደ ሌባ እንደሚመጣ ይናገራል። ማንም ሳይጠብቀው በቅጽበተ ዓለም ፀሐይ ትጨልማለች፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። ዓለም ሁሉ ተደናግጦ ወደ ሰማይ ሲመለከት የሰው ልጅ ምልክት በሰማይ ይታያል። ይህ ምልክት የመስቀሉ ምልክት ነው። ይኸውም የድል አድራጊነቱ፣ ኃጢአተኛው የሚፈረድበት፣ ጻድቁ ግን ሐሴት የሚያደርግበት መስቀሉ። ከዚያም ጌታ ራሱ በሰማይ ደመና ላይ በብዙ ኃይልና ክብር በመላእክት ሰራዊት ታጅቦ ይገለጣል። ታላቁ የመለከት ድምፅ ይሰማል። ይህ ድምፅ የሚያስተጋባው በሕያዋን ጆሮ ብቻ አይደለም። ገሃነምን፣ ሲኦልን፣ ባህርን፣ መቃብርን ሁሉ ያስተጋባል። ምክንያቱም ዓላማው ትንሣኤ ነውና። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ እንዳለ ቅዱስ ጳውሎስ። አባቶቻችን፣ እናቶቻችን፣ ቅዱሳን፣ ኃጥአን ሁሉም በአንድ ጊዜ ይነሳሉ። ሥጋቸው ከነፍሳቸው ጋር ተዋህዶ ለዘላለም ፍርድ ይቆማሉ። ምጽአቱ ፍጻሜው የመጨረሻው ፍርድ ነው። ዳኛውም በመስቀሉ ላይ የተሰቀለው ኢየሱስ ክርስቶስ ራሱ ነው። ቅዱሳት መጻሕፍትን ቀን በሚያስደንቅ ቋንቋ ይገልጹታል። ንጉሡ በጎቹን በቀኙ ፍየሎቹንም በግራው እንደሚያቆም። የመለያው ምልክት ምን ይሆን? ገንዘብ ነውን? የትምህርት ደረጃ ነውን? አይደለም፣ ምጽዋትና ፍቅር ነው። ንጉሡ እንዲህ ይላል፣ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱስ እንኳ ስታደርጉ ለእኔ አደረጋችሁልኝ። በዚያን ቀን ማንም ሊክደው የማይችለው አንድ መስፈርት አለ፣ ፍቅር። ንጹሕ፣ ተግባራዊ፣ ራስን የሚክድ ፍቅር። ይህን ፍቅር ካላደረግን የምንሰማው አስፈሪ ቃል ነው። እናንተ ርጉማን ከእኔ ተለይታችሁ ለዲያብሎስና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ሄዱ። ይህ ሁሉ ትምህርት ዓላማው ምንድን ነው? እኛን ለማስፈራራት ነውን? እግዚአብሔር አስቀድሞ ነግሮናል ማለት ፍቅሩን ያሳያል። ተዘጋጅተን እንድንኖር ነው። ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ ወዳጄ ሆይ የምትወደውን ጌታህን ኢየሱስ ክርስቶስን በደመና ላይ ሲመጣ ዓይኖች እንዲመለከቱት በዚያን ቀን በንጽሕናና በጽድቅ ልትገኝ ትጋ። ስለዚህ መዘጋጀታችን ዛሬ ነው፣ ነገ አይደለም። 3 ነገሮች ላይ አተኩረን ልንኖር ይገባል። 1. በንስሐ ሕይወት ከእግዚአብሔር ጋር ያለንን ግንኙነት በየቀኑ ማደስ፣ መናዘዝ፣ ቅዱስ ቁርባን መቀበል። 2. በጸሎት መትጋት፣ ሉቃስ 21:36 ላይ እንደተጻፈ ከሚሆነው ነገር ሁሉ ለማምለጥ በሰው ልጅን ፊት ለመቆም እንድትችሉ ሁል ጊዜ እየጸለያችሁ ትጉ። 3. በተግባራዊ ፍቅር መጽናት። ያ ቀን መስፈርቱ ለተራበውና ለተጠማው ያደረግነው ከሆነ ዛሬውኑ ልምምዳችንን እንጀምር። ይህ ቪዲዮ እንደ ማንቂያ ደወል ይሁን። ምጽአቱ እሙን ነው፣ ሰዓቱ ግን ተሰውሯል። ፍርዱ ለፍርሃት ሳይሆን ለንስሐ የሚጋብዝ ነው። ለምታምነው ሰው፣ ለምትወደው ሰው ተስፋ ነው። ቅዱስ ጳውሎስ እንዳለው ሕይወታችን የሆነው ክርስቶስ በሚገለጥበት ጊዜ፣ ያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ይህ ተስፋችን ነው። ስለዚህ አንፍራ፣ እንዘጋጅ። እግዚአብሔር ሁላችንንም በሰማያዊት ኢየሩሳሌም በቀኙ ያቁመን። ሰብስክራይብ፣ ሼር ማድረግ አይዘንጋ። ቸር ቆዩ።